እሺ እንደምን ቆያችሁ? ዛሬ ደግሞ ካፕካት ላይ እንዴት ኤዲት እንደምናደርግ ላሳያችሁ ነው። መጀመሪያ ቤቱን ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ ብታደርጉ ምንም የሚቀነስባችሁ ነገር የለም። ሰብስክራይብ ብታደርጉ እላለሁ። ሰብስክራይብ ብታደርጉ ምንም የሚቀነስባችሁ ችግር ስለሌለ ሰብስክራይብ አድርጉ። ደግሞ ኖቲፊኬሽኑን እንዲመጣላችሁ የደወል ምልክቱን መንካት እንዳትረሱ። ዛሬ የመጀመሪያ ኮርስ ላይ ካፕካትን እንዴት መጠቀም እንደምንችል እንደ ኢንትሮዳክሽን የምንጠቀማቸውን የካፕካት ውስጥ ላይ ያሉትን ነገሮችን አሳያችኋለሁ ማለት ነው። መጀመሪያ ቤቱ ሰብስክራይብ እንዳይቀር፣ ሁለተኛ ኮርሱንም ለማግኘት የደወል ምልክቱም እንዳይቀር። ቀጥታ ወደ ቪዲዮ እንሄዳለን። የካፕካት አፕሊኬሽኑን ከፕሌይ ስቶር ወይም ከአፕ ስቶር እናወርዳለን። በመቀጠል እዚች የካፕካት ላይ እንገባለን። ካፕካት ላይ ከገባን በኋላ እዚህ ጋር ኒው ፕሮጀክት የሚል አለ። የሱ ኒው ፕሮጀክት የራሳቸውን አካውንት መክፈት ትችላላችሁ። እዚህ ጋር ይሄው እንዲከፈታል ማለት ነው። ኒው ፕሮጀክት የሚለውን ቪዲዮም ፎቶም ኤዲት ማድረግ ይቻላል። ባይዘዌ ብዙ ጊዜ ቪዲዮ ነው ኤዲት የሚደረገው፣ ግን ፎቶም ኤዲት መደረግ ይቻላል ማለት ነው። ፎቶም ኤዲት ማድረግ ትችላላችሁ። ኒው ፕሮጀክት የሚለውን እንነካለን ማለት ነው። ኒው ፕሮጀክት የሚለውን ስንነካ እዚህ ጋር በቪዲዮ መልክ ወይም በፎቶ ይምላል። በፎቶ ወይም በቪዲዮ ይምላል። ይህን በፎቶ ወይም በቪዲዮ የሚለውን መርጠን መጀመሪያ ቪዲዮ ኤዲት ለማድረግ ከፈለግን ቪዲዮን እዚች ጋር ሴሌክት እናደርጋለን ማለት ነው። በፎቶም ከሆነ ፎቶውን ገፍተን ሴሌክት እናደርጋለን። እንደዛ ነው ማለት ነው። ሴሌክት ካደረገን በኋላ ምን እናደርጋለን? እዚች ጋር አድ የምትለዋን እንነካለን። አድ የምትለዋን ስነካ ያስገባናል። ካስገባን በኋላ ያመጣልናል ማለት ነው። እንደዚህ ያመጣልናል። ይሄ አሁን ተዘጋጅቶ የተቀመጠ ነው። ተዘጋጅቶ የተቀመጠ ስለሆነ ነው። ዛሬ ባይዘዌ የስረኛው ይሄም እነዚህ እንመለከታለን። ይሄ ካት ለማድረግ ማለት ነው። አሁን እዚህ ያስገባነውን ቪዲዮ እንዲ ከነካን በኋላ ከዚህ ጋር ካት ለማድረግ ማለት ነው። ቪዲዮን እንዲ ካስቀመጥን እዚች ጋር ኤዲት የምትለውን ከነካን እንዲ ቪዲዮ ላይ ባር ያስቀምጥልናል። ባር ካስቀመጠልን እዚች ጋር ኤዲት የምትለዋን ከነካን ማለት ነው ባር ያስቀምጥልናል ማለት ነው። እንደ ባር ያስገባልናል ለመቁረጥ ማለት ነው። እዚች ጋር ካስገባን በኋላ ኤዲት የምትለዋን ከነካን እነዚህ ይመጣሉ። ከነዚህ ደግሞ ለመቁረጥ ቪዲዮውን አሁን ለመቁረጥ ከፈለገን ይሄ መስመር አለ አይደል? ነጩ መስመር ስፕላይት የሚል አለ። እሱን ከነካን ይቆርጥልናል። ይሄው እንዲህ ስናደርግ ቆረጠልን። አሁን ይሄና ይሄ ሌላ ተከፋፈለ ማለት ነው። ከመሃል ተከፋፈለልን። ይሄው ነጩ ነገር ከመሃል ተከፋፈለልን ማለት ነው። ከመሃል የሚከፋፈል ሲሆን እንዲህ ከነካን ማለት ነው። ይሄ ኤዲት ላይ ከነካን ስፕሊት የሚለውን ከነካን ማለት ነው ይከፋፈልልናል ማለት ነው። ደግሞ ስፒዱን ለቪዲዮ ወይም ለአውዲዮ ስፒዱን እዚህ ጋር ማለት ነው ኤዲት ውስጥ ላይ ነው። ይሄ ሁሉ ስፒዱን ለመቆጣጠር ከፈለግን ስፒድ አለው አይደል እንዴ? ስፒዱን እያንዳንዱ ስፒድ አለው። ስፒድ ሲኖር እዚች ጋር ከነካን ይሄ አሁን ዘግቷል ቪዲዮ ስላልሆነ ነው። ስፒድ አለው። ለስፒዱ እዚህ ጋር እሺ ላሳያችሁ። ስፒዱን መጨመርም መቀነስም እንችላለን ማለት ነው። እስከዚህ ካመጣን የፈለግንበት ቦታ መጨመር መቀነስ ይሄን ወደ ኋላ ወደፊት ያደረገን መጨመርም መቀነስም እንችላለን ማለት ነው። ስፒዱን መጨመርም መቀነስም እንችላለን ለቪዲዮ ማለት ነው። በመቀጠል ደግሞ አኒሜሽን ቪዲዮ ላይ አኒሜሽን መጨመር እንችላለን። እዚህ ጋር አኒሜሽን መጨመር እንችላለን። ቪዲዮ ላይ ሰርች በማድረግ የፈለግነውን አኒሜሽን ስታይልን ደግሞ ማድረግ እንችላለን። አሁን ደግሞ ካት አድርገን የምንቆርጥበት ፓርት ካለ ካት አድርገን ባር ውስጥ እናስገባለን። እንዲከነካን ባር ውስጥ ይገባልናል። ከዛ በኋላ ዲሌት እንነካለን። ዲሌት መንካት አለብን ማለት ነው። ካት አድርገን ያልፈለግንበትን ቦታ ካት አድርገን ዲሌት ማድረግ አለብን። ደግሞ ኢንሃንስ ቮይስ ይላል። ኢንሃንስ ቮይስ ከነካን እዚህ ጋር አሁን ቪዲዮ ድምጽ ስለሌለው ነው የዘጋው ማለት ነው። እሱን ከነካን ኢንሃንስ ያደርግልናል ማለት ነው። ቮይሳችን ድምጻችንን ኢንሃንስ አይሶሌት ቮይስ ደግሞ አለ። እሱንም አሁን ዘግቶልናል። ስለዚህ ላሳያችሁ አልቻልኩም። እሺ
ደግሞ ይሄ ፔስ ካለን ማለት ነው ፔሱን ያዘጋጅናል ያስተካክልልናል ማለት ነው። በፌሱ እዚህ ጋር ሰርች የሚደረጋለ እዚህ ጋር በኢንተርኔት ይመጣልናል ማለት ነው። አሁን ብዙ ቆይ ስንሰራ ይገባልናል። ቲኦሪ ብቻ ብዙ እንትን አይልም። ደግሞ ካሜራ ትራኪንግ አለ። ቮይስ መጀመሪያ ለአንድ ቪዲዮ ሲንገባ ቮይስ መጨመር አለብን። ቮይስ ስነካ አሁን ለምሳሌ እዚህ ጋር ቮይስ ስነካ ቮይሱን እስከ መጨረሻው ወስደን 100% ካላስቀመጥን ድምጽ አይሰማልንም ማለት ነው። ስለዚህ ቮይስ መጨመር አለብን። በመቀጠል ደግሞ እዚህ ጋር ኢፌክትም ልንጨምርለት እንችላለን። ለአውዲዮ ማለት ነው ኢፌክት እንጨምራለን። ለቪዲዮ ኢፌክት መጨመር እንችላለን። ኢፌክት ከነካን ኢፌክት ይጨምርልናል። የሮቦትን የጎርናን ያለ ድምጽ የተለያዩ ድምጽ መቀያየር እንችላለን። ያወራነውን ድምጽ ማለት ነው። ኢፌክት ካለ ኢፌክት ደግሞ በመቀጠል አውዲዮ አለ። አውዲዮ ውስጥ ከገባን በኋላ ሳውንድ አለ። ሳውንድስ የሚል አለ። ሳውንዶችን ከፋይል ሆነ ከቲክቶክ ከዲቫይስ ማምጣት እንችላለን። ደግሞ የካፍካት ሰርች በማድረግ አርቶችን ማምጣት እንችላለን። ሳውንዶችን ማለት ነው። ፋቮራይት ላይ ያስቀመጣችሁን ሳውንድ ማምጣት ትችላላችሁ በኢንተርኔት ተጠቅማችሁ ማለት ነው። ደግሞ በመቀጠል ሳውንድ ፊክስ ይላል። ሳውንድ ፊክሶችን ሳውንድ ኢፌክቶችን ማለት ነው። እነሱ የካፍካት ያዘጋጀላችሁ ሳውንድ ኢፌክት አለ። እሱን ሰርች በማድረግ ለምሳሌ አሁን ኪቦርድ ሳውንድ ኢፌክት ብንል ሲባል የኮምፒውተር ኪቦርድ ሳውንድ ኢፌክት የሚለውን ጽሁፍ ስንጽፍ እንዲገባልን ከፈለገን እዚህ ጋር ሳውንድ ኢፌክቱን ሰርች እናደርጋለን ማለት ነው። ደግሞ ኤክስትራክት የሚል አለ። ኤክስትራክት ከቪዲዮ ሳውንድ መጨመር ከፈለግን የቪዲዮ ሳውንድ እዚች ጋር ከነካን ሴሌክት ስናደርግ ይገባልናል ማለት ነው። እዚህ ጋር ከነካን ሴሌክት ስናደርግ ለምሳሌ ይገባልናል ማለት ነው። አውዲዮ ኢፌክቱ ይገባል። ደግሞ ሪኮርድ እዚህ ቦታው ላይ ሪከርድ ድምጻችን ማስገባት እንችላለን። ለምሳሌ እንትን ምናምን ስክሪን ላይ ቪዲዮ ለምንሰራ ሰዎች ይሄ ይጠቅማል ማለት ነው። ኢንሃንስ ቮይስ መጨመር ኢፌክትም መጨመር እንችላለን ለቮይሳችን ማለት ነው። እዚች ጋር ሪከርድ ስናደርግ ሪከርድ በተኑን ስንጭን 1 2 3 ብሎ 1 2 3 ብሎ ይጀምርልናል ማለት ነው ሪከርድ ማድረጉን። ከዛ በኋላ ማውራት እንጀምራለን። በጥራት ይቀዳልናል ማለት ነው። ሪከርድም ይጠቅማል ካፍካት። ስለዛ ደግሞ በመቀጠል ቴክስቶችን እንመለከታለን። ቴክስት ላይ ባይ ዘ ዌይ ሁለተኛ ኮርስ የመጀመሪያውን የምንጀምረው በቴክስት ነው። ቴክስት እንጀምራለን። ቴክስት እንዴት ኢፌክቶችን በአማርኛ ኢፌክት ብዙ ሰዎች ይቸገራሉ። አማርኛ ፕደዳት ላይ ኢፌክት መጨመር ይቸገራሉ። ስለዛ በዛ አሳያችኋለሁ በሚቀጥለው ቪዲዮ ማለት ነው። ደግሞ አድቱ ቴክስት እንላለን። ቪዲዮ ለቴክስት ለመጨመር ቴክስት ስንል እዚህ ጋር ለምሳሌ እዚህ ጋር ኢትዮፎክስ ብለን እንጻፍ። ኢትዮፎክስ ብለን እዚህ ጋር መጀመሪያ እንትንም መምረጥ እንችላለን። እዚህ ጋር ይሄ ይሁን። ከዚህ በኋላ ኢትዮፎክስ እንበል። ኢትዮ ፎክስ ካለን ይሄው እንዲያመጣልን እዚህ ጋር ቦልድ ማድረግ እንችላለን። እቺን ጥቁሯን ነክተን ቦልድ ስናደርግ ይሆንልናል ማለት ነው። ፖይንትስ አለ፣ ስታይል አለ። ስታይሎችን ከዚህ እንመርጣለን። በቃ ስታይል አለ። በቃ ጽሁፎቻችን ሸበላ እንዲሆን ማለት ነው ስታይሎችን መጠቀም አለብን። እዚህ ጋር ስታይል ይሄ ዳታ ሳይኖርም ይሰራል ማለት ነው። አሁን ዳታ ሳይኖር ይሄ እየሰራልኝ ነው። እንዲያደርጋችሁ ስታይሎችን መጨመር ትችላላችሁ የፈለጋችሁትን ማለት ነው። ግን በዳታ ስንሰራ ብዙ ስታይሎች አሉ ማለት ነው። ይሄው ትልቅ እንዲሆንልን ማለት ነው። የጀርባውን ባክግራውንዱን ስትሮክ የምትላለች እዚህ ስር ላይ ማለት ነው። ስትሮክ የምትሏን ነክተን እዚህ ጋር መልክ እንመርጣለን። በባክግራውንድ በደንብ እንዲሰራ ማለት ነው። እዚህ ጋር መርጠን መጀመሪያ እንዲህ ስናረግ ቀይ ሲሆን ይሄው ቀይ ላይ እንዲህ እየጨመርልን ይሄዳል። አያችሁ አይደል? ቀዩ ማለት ነው። እንዲህ ደግሞ በቃ እንዲህ እናደርጋለን። በሚቀጥለው ክፍለ ጊዜ ያሳያችኋለሁ። ቴክስት ነው ባይ ዘ ዌይ ይሄ ማለት ነው። ቴክስት ይጠቅማል። እሺ በሚቀጥለው ክፍለ ጊዜ ማሳያችሁን አሁን እያሳየው እኮ ነው። ጉድ ነው። እሺ በመቀጠል በውስጡ ኢፌክቶች አሉ፣ አኒሜሽን ቴክስቶች አሉ፣ ብዙ ነገሮች አሉ፣ ኢፌክቶች ብዙ ነገሮች አሉ አዲቱ ቴክስት ላይ
የተክስቱን ደግሞ ስፕሊት ማድረግ እንችላለን ማለት ነው። ተክስቱን ቅድም ቪዲዮን እንደቆረጥ ነው ተክስቱንም ቆርጠን ማስቀመጥ እንችላለን። ቪዲዮን በሚቀጥለው ቪዲዮ ላይ እንዴት አድርገን አንድ ሰው ሲያወራ ፊት ለፊት ላይ የሚጻፉ ጽሁፎችንም እንዴት እንደምናስገባ አሳያችኋለሁ። ግን ሰብስክራይብ እንዳይቀር ሰብስክራይብ ብታደርጉ እኮ በጣም ደስ ይለኛል። ብዙ ለፍተን ነው ይሄን ኤዲት አድርገን ባትሪ አልቆ ምናምን በቃ ተቸግረን ሰዓታችን ተቃጥሎ 4 ሰዓት ያህል ባይሆን 2-3 ሰዓት ያህል ይወስዳል ማለት ነው ቪዲዮ ስንሰራ። ይሄን ቪዲዮ ሁሉ ተቸግረን ስንሰራ እናንተ ሰብስክራይብ ብታረጉ ብትረዱን ምን ችግር አለ? ሰብስክራይብ አይቀነስባችሁም፣ ምንም አይቀነስባችሁም። ደግሞ ስታይል አለ፣ ስታይሎችንም ከዚህ መምረጥ እንችላለን። ተከስቱ ስፒች አለ፣ አኒሜሽን አለ፣ እዚህ ጋር ዲሌት ማድረግ ያለ እንደቀደሙ እንደ ቪዲዮ ማለት ነው። ሴሌክት ማድረግ ያለ ቤዚክ አለ፣ ላየር አለ፣ ወደፊት ወደ ኋላ ለማሳለፍ ማለት ነው። እዚህ ጋር ወደፊት ወደ ኋላ ያሳልፍልናል። ሰብስክራይብ ከሚሉ ወደ ኋላ ለማሳለፍ ከፈለጋችሁ ቴክስቱን ወደ ኋላ ያሳልፍልናል ማለት ነው። ደግሞ ወደፊት ወደ ኋላ ለማሳለፍ ነው የሚጠቅመው ማለት ነው። የሚጠቅመው ላየሮች የሚጠቅሙ ደብል ካት ደግሞ ይሄ ያለልን ማለት ነው። እሱ ደግሞ ምን ለማድረግ ነው? ኮፒ ለማድረግ ነው። በቃ ከዚህ ጋር ይኸው ኮፒ እዚህ ጋር ማለኩ እሱ ኮፒ ይኸው ፊደሎችን ኮፒ ያደረኩ እንዲህ ኮፒ ያደርግልናል ማለት ነው። ብዙ ፕሮንቶች አሉ፣ ኢፌክቶችም አሉ። እሱን በሚቀጥለው ክላሳችን እንመለከታለን። ደግሞ ስቲከሮች አሉ። ስቲከሮችን መምረጥ እንችላለን። ሰብስክራይብ የሚል ስቲከር፣ የዩቲዩብ ስቲከር፣ የካፍካት ሎጎ ምናምን ብዙ ስቲከሮችን ያመጣልናል። በቃ ሰርች ያደረግነውን ማለት ነው። አውቶ ኮፕሽን ቴክስት ይሄን በሚቀጥለው ክላስ እንመለከታለን። ኦቨርላይ ደግሞ ይሄ ኦቨርላይ ማለት ከፎቶም ከቪዲዮም በላይ ማስቀመጥ እንችላለን። ከፎቶ ለምሳሌ አሁን ይሄን እናስቀምጥ። ከፎቶ ይሄን ካስቀመጥን ለምሰለክት አድርገን አድ እናደርጋለን። ይሄው ኦቨርላይ አስቀመጥልን ማለት ነው። ኦቨርላይ እንዲ ሊቀመጥልን ይችላል። ይሄን ደግሞ ኦቨርላይ ስናስቀምጥ ወደፊት ለማሳለፍ ከሰብስክራይብ ወደፊት ለማሳለፍ ምን እናደርጋለን? ቅድም ያሳያችሁን ተመልከቱ። ላየሯን እንነካለን። ምን እናደርጋለን? ሰብስክራይቡ ሳይሆን ከእንትኑ ወደፊት ኋላ ለማሳለፍ እዚህ ጋር ኦል የሚለውን እንነካለን። ኦል የሚለውን ከነካን ከሰብስክራይብ የሚያሳልፍልናል ማለት ነው። ይሄው ሰብስክራይቡን ወደ ኋላ አሳለፈልን ማለት ነው። እንደዚህ ለማድረግ ኦቨርላይ መጠቀም እንችላለን። የፈለግነውን ሴሌክት ማድረግ እንችላለን። ቪዲዮዎችን አሁን ለምሳሌ ሰዎች በላይ የሚያወጡት ቪዲዮን ምን አድርገው ነው? ኦቨርላይ አስቀምጠው ነው። ኦቨርላይ አስቀምጠን ቪዲዮዎችን ከዚህ ጋር መምረጥ እንችላለን። ቪዲዮዎችን ስንመርጥ እዚህ ጋር ለምሳሌ ይሄው ቪዲዮን መረጥን። ከመረጥን በኋላ በየቱ ጋር አስቀምጥን? በዚህ በጎን አስቀምጥን። በጎን ስናስቀምጥ ምን ይሰራል? ይሄው ያወረን በዚህ ጋር ማሰራት እንችላለን ማለት ነው። ይሰራልናል። ይሄው ኦቨርላይ ተቀምጦ ማለት ነው። በቃ እንዲያርገን ማስቀመጥ እንችላለን ማለት ነው። ኦቨርላይ ኢፌክቶች ደግሞ አሉ። ኢፌክቶች ቪዲዮ ላይ ኢፌክት የሚጨመሩ ብዙ ሎጎዎች ብያለሁ። ቦዲ ኢፌክት አለ፣ ፎቶ ኢፌክት አለ ማለት ነው። እነሱን መጨመር እንችላለን። ደግሞ ኮምፒቲሽን አለ። ኮምፒቲሽን ታውቃላችሁ። ዩቲዩበሮች በላይ ሲሲ የምትላለች ለዩቲዩብ ሲሲ የምትሏ ትተረጉማለች ቃላችንን። እዚህ ጋር ሰሌክት የሚደረጉት ቃላች አለ። አማርኛ የለም እንጂ ከነዚህ ኮምፒቲሽን ሰሌክት ላንጉጅ አድርገን በፊት ለፊት ማነጋገር በአውዶም በቪዲዮ ላይ ማድረግ እንችላለን። ኦል ተብሎ ነው ጀነሬት ማድረግ ይችላል። ሲሲ ተደርጋ ያለችው ማለት ኮምፒቲሽን ቴምፕላይ የሚሉትን መንካት እንችላለን ማለት ነው። እዚህ ጋር ደግሞ ለዩቲዩብ ሬሾዋ ለዩቲዩብ ለምናምን ማስቀመጥ ለቲክታክ ከፈለግን የቲክታኩን ለዩቲዩብ ከፈለግን ለዩቲዩብ ለኢንስታግራም በቃ ይሄ በቃ ሳይዙ የስክሪን ሳይዞችን ይመርጥልናል ማለት ነው። በዚህ የስክሪን ሳይዝ አሁን ለዩቲዩብ ፈልገናል ለዩቲዩብ እናስቀምጥለታለን። ደግሞ ፊልተር አለ። ፊልተሮችን እዚህ ጋር ፊልተር አለ። ፊልተሮችን ከዚህ መምረጥ እንችላለን፣ ይመጣልናል። ደግሞ ፊልተር ውስጥ ይሄ አለ አድጃስት የሚል አለ ማለት ነው። ከሱ ይሄን ሳንላይትን ብራይትነሱን መጨመር እንችላለን፣ ኮልድነሱን፣ ቴምፕሬቸሩን ብዙ ነገር እንመርጣለን እንጨምራለን ማለት ነው።
በሚቀጥለው ክላስ ስቲከር፣ ባክግራውንድ ሁሉንም እንመለከታለን። ይመቻችሁ። ሰብስክራይብ እንዳትረሱ ባካችሁን። ሰብስክራይብ ማድረግ እኮ ትታችኋል። ላይክ ማድረግ እንዳትረሱ። በቃ ይመቻችሁ። በሚቀጥለው ኮርስ ክላስ እንገናኛለን። ከተመቻችሁ ላይክ ሰብስክራይብ ማድረግ እንዳትረሱ ባካችሁን። ይመቻችሁ ግን It's your fox.